ብር ካለ ህልምህን ትኖረዋለህ የሚባለው አባባል ከዚህ ሰውዬ የተወሰደ ይመስለኛል። ጆን ትራቮልታ ይባላል። ፊልም ሜከር ነው፣ ታውቁታላችሁ ብዬ አስባለሁ። በጣም ታዋቂ ነው እና ኦልሞስት ከፊልም ኢንዱስትሪ የሚያገኘውን ብር በሙሉ ህልሙን ለመኖር ነው እንትን የሚለው የሚያውለው ማለት ነው። ያው ህልሙ ምንድን ነው ካላችሁኝ በጣም ኦብሰስድ ነው በአቪዬሽን ዙሪያ እና ሰርቲፋይድ ፓይለት ነው እና ቤቱ ሊትራሊ ኤርፖርት ነው። በጣም ትልቅ ኤርፖርት ነው። ኦልሞስት 7500 ፉት ራንዌይ ያለው ኤርፖርት ነው። እስከ ቦይንግ 737 ድረስ ላንድ ማድረግ ይችላል፣ ቴክ ኦፍ ማድረግ የሚችል ትልቅ ቤት አለው ማለት ነው። ስለዚህ የትም ቦታ ደርሶ ቤት ውስጥ ላንድ ማድረግ ይችላል። ኤርፖርት ምናምን መሄድ አይጠበቅበትም። እንደምታዩት በጣም ትልቅ ቤት ነው ያለው እና ደግሞ ኦልሞስት 6 እና ከ6 በላይ ፕሌኖች አሉት። ያው አንደኛው በጣም የቆየ ፕሌን ነው። የአቪዬሽን ሙዚየም የፕሌኖች ሙዚየም ይባላል፣ ለዛ ሰጥቶታል እንጂ ይሄ ቦይንግ 707 የሚባለውን። ከዛ ውጭ ግን ይሄ ቦምባርዲር፣ ገልፍ ስትሪም የሚባሉ በጣም ውድ ውድ እና በጣም ረጃጅም ርቀት የሚሄዱ ፕሌኖችን ጨምሮ ያሉት ሰው ነው እና ያው ህልማችሁን ለመኖር ብር ይኖራችሁ ለማለት ያክል ነው። ይመቻችሁ።